አንድ ጥያቄ ልጠይቃችሁ፣ ልባችሁን በእውነት የሚነካ ጥያቄ። በጣም ወድጄው ወይም ወድጃት ነበር ግን አሁን ያ ስሜት የለም ብላችሁ ሹክ ብላችሁ ራሳችሁን አውርታችሁ ታውቃላችሁ? የልባችሁ ምት እንደ ከበሮ ሲመታ ዓለም በሙሉ ቀለም ያገኘች የሚመስልበት ጊዜ አስታውሱ። ያ ሁሉ ስሜት የተደ እንደ ጭስ ብኖ ጠፋ ወይ? ብዙዎቻችን ፍቅርን የምናየው እንደ ምትሃት፣ እንዳልተጠበቀ የመብረቅ ብልሽታ ነው። ሲመጣም ያስደስተናል፣ ሲሄድም ያስደነግጠናል ብለን እናምናለን። ግን እውነተኛው ምስጢር ምንድነው? ፍቅር በእርግጥ የምጠፋ ስሜት ብቻ ነው ወይስ እኛ ልንረዳው ያቃተን ልንሰራው የተዘነጋ ነው? ጥልቅ ነገር አለ። ዛሬ የምነግራችሁ እውነታ ምናልባት የትዳራችሁን የፍቅር ህይወታችሁን አልፎ ተርፎም ስለ ግንኙነት ያላችሁን አመለካከት መሰረት የሚቀይር ይሆናል። ፍቅርን ከስሜት ወጥተን ወደ ጥልቅ ተግባር እንዴት እንደምናሸጋግረው በጥልቀት እንመረምረዋለን። ይህንን እውነት ባለመረዳት ብቻ ስንት ውድ ግንኙነቶች እንደፈረሱ ታውቃላችሁ? ዝግጁ ከሆናችሁ ይህ ጉዞ ወደ እውነተኛውና ዘላቂው ፍቅር ይወስዳችኋል። አብራችሁን ቆዩ፣ ምክንያቱም ይህ የፍቅር ምስጢራዊ ቁልፍ የመጀመሪያው ክፍል ነው። እስቲ በመጀመሪያ አንድ ጥያቄ እናንሳ። ፍቅር ስሜት ብቻ ነው ወይ? አብዛኛዎቻችን ፍቅርን እንደ ስሜት ወይም ፊሊንግ ነው የምንተረጉመው። እንደ ደስታ፣ እንደ ሐዘን፣ እንደ ንዴት ወይም እንደ ፍርሃት። እነዚህ ሁሉ ስሜቶች ያልፋሉ፣ ይለወጣሉ፣ ይቀያየራሉ። ዛሬ የህይወት ማዕከል የሚመስል ሰው ነገ ትንሽ ስህተት ሲሰራ ሲያናድድህ ወይም የጋራ መግባባት ሲጠፋ ያ ልብ የሚመታው የፍቅር ስሜት በቅጽበት ሊጠፋ ይችላል። ፍቅር ጠፋ ብለን የምንወስነው እዚሁ ላይ ነው። ነገር ግን በትክክል መረዳት ያለብን ነገር ቢኖር ፍቅር ስሜት ብቻ ከሆነ የፍቅር እድሜና ጥንካሬ የተመሰረተው በስሜታችን አለመረጋጋት ላይ ነው። ይህ ማለት ስሜታችን ሲቀዘቅዝ ፍቅራችን አብሮ ይሞታል ማለት ነው። ይህ እምነት በፍቅር ግንኙነቶች ላይ የምንሰራው እጅግ አደገኛና ገዳይ ስህተት ነው። ስሜት እንደ ውቅያኖስ ማዕበል ነው። ይመጣል፣ ይሄዳል፣ ይለዋወጣል። እውነተኛ ፍቅር ግን እንደ ውቅያኖስ ጥልቀት ነው። ማዕበሉ የቱንም ያህል ብነሳና ቢወርድ ጥልቀቱ ሁል ጊዜ ጸጥ ይላል። ታዲያ የፍቅርን ጥልቀት እንዴት ማግኘት እንችላለን? እስቲ ፍቅርን እንደ ተግባር ወይም እንደ የዕለት ተዕለት ውሳኔ እንየው። ሎቭ አስ አን አክሽን ኤንድ ኤ ዴይሊ ቾይስ። ፍቅር ማለት እንደ ስሜት ዝም ብሎ የሚመጣ ነገር ሳይሆን መረዳት ነው፣ መደገፍ ነው፣ ይቅርታ ማድረግ ነው፣ መስጠት ነው። ከሁሉም በላይ ደግሞ ለባልደረባችን ከራሳችን በፊት ቅድሚያ ለመስጠት የምናደርገው ንቁ ውሳኔ ነው። እነዚህ ነገሮች የፍቅር ስሜት እንዲኖረን አይጠብቁም። መረዳት ስንል የትዳር ጓደኛዬ ስትናደድ ስሜት ባይኖርም እንኳን ልትረዳት መሞከር ትችላለህ። ይቅርታ ማድረግ ስንል አንቺ ተናደሽ እንኳን ይቅርታ ለማድረግ መምረጥ ትችያለሽ። መደገፍ ስንል አስቸጋሪ ጊዜ ሲያጋጥመው የፍቅር ስሜት እየደከመ ቢመስልም እንኳን ከጎኑ መቆም ትችያለሽ። ፍቅር እንደ ተግባር ሲሆን ስሜት በሌለበት ጊዜ እንኳን በመልካም ተግባራት ፍቅርን ማቆየት ይቻላል። በእውነት ፍቅር እንደ ጡንቻ ነው። በተጠቀምከው ወይም በተጠቀምሽው ቁጥር ይጠነክራል። ችላ ባልከው ወይም ችላ ባልሽው ቁጥር ይዛባል። እውነተኛና ዘላቂ ፍቅር የሚገነባው ስሜት በሚነድበት ጊዜ ብቻ ሳይሆን ስሜት በሚቀዘቅዝበት ጊዜም ጭምር በምንወስዳቸው ንቁ ተግባራት ነው። ታዲያ ዛሬ ለፍቅር ወይም ለፍቅርሽ ምን ተግባር ፈጸምሽ ወይም ፈጸምክ? ዛሬ ለትዳር ጓደኛዬ ምን አደረክ ወይም አደረግሽ? ያ አነስተኛ ግን ትርጉም ያለው ተግባር ነው የፍቅርን ነበልባል የሚያድሰው። ፍቅርን እንደ መገንቢያ ስራ ወይም ሎቭ አስ ኤ ኮንስትራክሽን ፕሮጀክት። ስለዚህ አንድ ቀን ጠዋት ተነስተይ ፍቅር ሞቷል ብለህ አትበል፣ ወይም ስሜቱ ጠፍቷል ብለህ አትዘገይ። ፍቅር አይሞትም፣ ግንኙነት ግን ይዛባል። ምክንያቱም የፍቅር ስሜቴ ወይም ስሜትሽ ሳይሆን የፍቅር ተግባሪ ነው የጎደለው። ፍቅርን ጠፋ ብለህ ከመተው ይልቅ ፍቅርን እንደ ትልቅ ግንባታ እንደ ውድ ቤት የመገንባት ስራ ማየት አለብን። እያንዳንዱ መልካም ተግባር፣ እያንዳንዱ የይቅርታ ቃል፣ እያንዳንዱ የመረዳት ሙከራ ቤቱን የምንገነባበት ጡብ ነው። የፍቅር ግንባታው የማያቋርጥ ሂደት ነው። አንዳንዴ ይደክም ይሆናል፣ አንዳንድም መሰናክሎች ያጋጥሙሃል፣ ግን ግንባታውን አታቋርጥ። ምክንያቱም ፍቅርን የማያቋርጥና ንቁ ተግባር ሲያደርግ ስሜቶች ቢወጡና ቢወርዱም እንኳን ያ ጥልቅ መሰረት አይናጋም። ፍቅር ስሜት ሳይሆን መርጠን የምናደርገው ውሳኔ ነው። ነገ ጠዋት ስትነሳ ፍቅርህን በስሜቴ ሳይሆን በሚፈጽማቸው ንቁና ተከታታይ ተግባራት ለማሳየት ቃል ግባ። ይህንን የዕለት ተዕለት ተግባር ካደረክ የፍቅርህ የዕድሜ ዘመን አያልቅም። ይልቁንም በእያንዳንዱ ቀን ይበልጥ ይጠነክራል፣ ያብባል፣ ያድጋል። ይህንን መረጃ ለሌሎችም እንዲደርስ ላይክ እና ሼር አድርጉ። ስለ ፍቅር፣ ስለ ግንኙነት እና ስለ ስሜቶቻችሁ ጥልቅ ጥያቄዎች ካሏችሁ በኮሜንት ላይ አሳውቁን። ይህ የፍቅርን ምስጢር የመግለጽ የመጀመሪያው ክፍል ነበር። ለክፍል 2 ዝግጁ
ሲሆኑ በዚያኛው ክፍል እነዚህን የፍቅር ተግባራት በተግባር እንዴት እንደምንተረጉማቸውና የትኞቹ ትናንሽ ተግባራት ለፍቅር ትልቅ ለውጥ እንደሚያመጡ በጥልቀት እናያለን። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳትረሱ። ስለዚህ ክፍል 2 ሲወጣ እንዳመልጣችሁ። ሰላም ለቤታችሁና ለፍቅር ግንኙነታችሁ ይሁን።